ጤናስጥልን ፈይሳነኝ ከበስት ዋን ፋይናንሻል ዛሬ ፔይቼክ ፕሮቴክሽን ፕሮግራም እንዴት አፕላይ ማድረግ እንደምንችል አብረን እናያለን ማለት ነው። ከዛ በፊት ግን ፔይቼክ ፕሮቴክሽን ፕሮግራም ለምን እንጠቀማለን የሚለውን እናያለን። እንግዲህ ፔይቼክ ፕሮቴክሽን ፕሮግራም አጠቃቀሙን ስናይ 60%ን እንደ ደሞዝ ለሰራተኛ ለመክፈል ወይ ደግሞ ሰራተኛ ከሌለን ለራሳችን በደሞዝ መልክ እንድንከፍል ነው። 40% ግን ለቢዝነስ ኤክስፔንስ እንደ ኦፊስ ሬንት፣ እንደ ዩቲሊቲ ኤክስፔንስስ፣ እንደ ሞርጌጅ ኢንተረስት የቢዝነስ ሞርጌጅ ኢንተረስት ለመክፈል እንድንጠቀም ነው ማለት ነው። እንግዲህ ይሄ ፔይቼክ ፕሮቴክሽን ፕሮግራም ከዚህ በፊት ካፕል ኦፍ ታይምስ ተጀምሮ ተዘግቷል። አሁን እንደገና ተከፍቷል። እስከ ኦገስት 8 ይቆያል ማለት ነው። አፕሊኬሽኑ ክፍት የሚሆነው እስከ ኦገስት 8 ነው። ግን እስከዛ ድረስ ክፍት ነው ማለት ገንዘቡ ቀድሞ ካለቀ ላናገኝ እንችላለን ማለት ነው። ስለዚህ የማመልከት ፍላጎት ካለን ፈጠን ብለን ማመልከት አስፈላጊ ነው ማለት ነው። እንግዲህ ሌላው ማን አፕላይ ያደርጋል ለፔይቼክ ፕሮቴክሽን ፕሮግራም ማን አፕላይ ያደርጋል የሚለው ይሆናል ማለት ነው። ማንኛውም ስሞል ቢዝነስ ከፌብሩዋሪ 15 እስከ ፌብሩዋሪ 15 ስሞል ቢዝነስ ራን ሲያደርግ የነበረ ሰው ወይ ደግሞ ድርጅት ለዚህ ፔይቼክ ፕሮቴክሽን ፕሮግራም ኳሊፋይ ያደርጋል ወይ ደግሞ አፕላይ ማድረግ ይችላል ማለት ነው። ስለዚህ ፌብሩዋሪ 15 ይሄንን ስሞል ቢዝነስ ራን ማድረግ ሲያደርግ የነበረ ሰው ለዚህ ሎን አፕላይ ማድረግ ይችላል። እንግዲህ ይሄ ገንዘብ ሁለት ነገር ነው። ብድር ሊሆን ይችላል፣ ነፃ ገንዘብ ሊሆን ይችላል። እንግዲህ ብድርም ይሁን ነፃ ገንዘብ የሚወስነው የኛ አጠቃቀም ነው። ኬርስ አክት በሚለው መልኩ ስራ ፕሪንሲፕሉን ተከትለን መጠቀም ከቻልን ነፃ ገንዘብ ይሆናል። ግን ኬርስ አክት ላይ በተገለጸው መሰረት which means 60%ን ለደሞዝ 40%ን ደግሞ ቅድም እንዳልኳችሁ ለዩቲሊቲ ኤክስፔንስ፣ ሞርጌጅ ኢንተረስት እና ሬንት ሊዝ ለነዚህ ነገሮች ከተጠቀምን ፍሪ መኒ ይሆናል ማለት ነው። ግን እንደዚህ በተባለው መንገድ መጠቀም ካልቻል ገንዘቡ ነፃ መሆኑ ይቀርና ብድር ይሆናል ማለት ነው። ስለዚህ በተባለው መሰረት ለተባለው ፐርፐዝ የተጠቀምን እንደሆነ ከ24 ሳምንታት በኋላ ፔይቼክ ፕሮቴክሽን ፕሮግራም ፎርጊቭነስ አፕሊኬሽን አፕላይ ማድረግ መቻል አለብን። እንግዲህ ሎኑ ፎርጊቭ እንዲሆን ወይ ደግሞ ፍሪ ገንዘብ እንዲሆንልን ፎርጊቭነስ አፕሊኬሽን ማስገባት አለን። እንግዲህ ፎርጊቭነስ አፕሊኬሽኑን ስናደርግ ከምን ጋር መሆን አለበት? ገንዘቡን ለምን እንዳዋል ነው የሚያሳይ ዶክመንት ጋር ነው። ስለዚህ ገንዘቡን ስንጠቀም እንደ ደሞዝም ስንጠቀም ለተለያዩ ኤክስፔንሶች ለተፈቀዱት ስንጠቀም ዶክመንት ማስቀመጥ መቻል አለብን። ያንን ፕሩፍ ማድረግ መቻል አለብን ማለት ነው። ለተባለው ካልተጠቀምን ደግሞ ለተባለው ያልተጠቀምነውን የገንዘብ መጠን በ1% ወለድ መልሰን እንከፍለዋለን። ኦኬ ለተባለው ፐርፐዝ ያልተጠቀምነውን የገንዘብ መጠን ከ1% ወለድ ጋር በ2 ዓመት በ2 ዓመት ውስጥ መልሰን እንከፍላለን ማለት ነው። ሌላው ጥያቄ አንኤምፕሎይመንት ቤኔፊት የሚወስድ ሰው ፔይቼክ ፕሮቴክሽን ፕሮግራም አፕላይ ማድረግ ይችላል ወይ ነው? አይቻልም። ሁለቱንም አንድ ጊዜ በተመሳሳይ ሰዓት ሁለቱንም መውሰድ አይቻልም። ምክንያቱም ይሄንን ደብል ዲፕ ይሉታል። ስለዚህ በተመሳሳይ ሰዓት ሁለቱንም መውሰድ አይቻልም። ሌላው እኔ አንኤምፕሎይመንት ቤኔፊት ከመውሰዴ በፊት ፔይቼክ ፕሮቴክሽን ፕሮግራም መውሰድ ፈልጋለሁና እችላለሁ ወይ ነው። በሌላ መንገድ ደግሞ
አንኤምፕሎይመንት እስካሁን ስወስድ ነበርኩ። አሁን ግን አቁም ያለው ፔይቼክ ፕሮቴክሽን ፕሮግራም አፕላይ ማድረግ እችላለሁ የሚል ነው። መልሱ አይታወቅም። ምክንያቱም በኬርስ አክት ውስጥ ስለዚህ ምንም በግልጽ ያስቀመጠው ነገር የለም። ከዛ የተነሳ ብዙ ድርጅቶችና ግለሰቦች የራሳቸውን ውሳኔ ነው የወሰዱት። እየወሰዱ ያሉ አሉ which means unemployment benefit ሲወስዱ ቆይተው unemployment benefitun አቁመው ፔይቼክ ፕሮቴክሽን ፕሮግራም መውሰድ የጀመሩ አሉ። በሌላ መንገድ ደግሞ ፔይቼክ ፕሮቴክሽን ፕሮግራም ሎኑን ወስደው 8 ሳምንት ከተጠቀሙ በኋላ unemployment benefit መውሰድ የጀመሩ አሉ። እንግዲህ ዞሮ ዞሮ እያንዳንዱ ሰው የራሱን ውሳኔ ነው ማለት ነው። በግልጽ በኬርስ አክት ስላልተቀመጠ ሰው የራሱን ውሳኔ እየወሰደ ነው ማለት ነው። እንደ የሪስክ አፕታይቱ እያንዳንዱ ሰው የራሱን ውሳኔ እየወሰደ ነው። እንደማጠቃለያ ግን ለማንኛውም ሎን አፕላይ ስታደርጉ የምትጠየቁትን ጥያቄ በአፕሊኬሽን ውስጥ የምትጠየቁትን ጥያቄ በትክክለኛ መንገድ ትክክለኛውን ኦነስትሊ ብትመልሱ ወይ ደግሞ ጥያቄዎቹን ብትመልሱ ካላስፈላጊ ዕዳ ሴቭድ ልትሆኑ ትችላላችሁ ማለት ነው። እንግዲህ ይሄንን ካልኩ አሁን ቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። በአፕሊኬሽን ውስጥ የምትጠየቁትን ጥያቄ በትክክለኛ መንገድ ትክክለኛውን ኦነስትሊ ብትመልሱ ወይ ደግሞ ጥያቄዎቹን ብትመልሱ ካላስፈላጊ ዕዳ ሴቭድ ልትሆኑ ትችላላችሁ ማለት ነው። እንግዲህ ይሄንን ካልኩ አሁን ቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። alright አሁን እዚህ ጋር መተን www.cabbage.com/paycheck-protection-program. okay, so እዚህ ጋር መተን get started, agree, create account, yep, then continue እንላለን። paycheck protection program, Cabbage is working hand in hand with SBA to connect small business with emergency loans ይላል። apply now, apply for federal relief through the paycheck protection program, apply. What's your business name? Self-employed ስለሆንኩኝ የራሴን ስም ተጠቀማለሁ። What's your legal name? Legal name. Business phone number. Me number, you know. Next. How many employees did you have as of February 15? It depends. The self-employed ከሆን አንድ ነው የምንለው ወይ ደግሞ ሰራተኞች ካለን ደግሞ ሰራተኞቻችን ቆጥረን የሰራተኛ ቁጥር እናስቀምጣለን ማለት ነው። Next. What's your company structure? የተለያዩ ስትራክቸሮች አሉ እዚህ ጋር taxi drivers, Ubers, independent contractors, እዚህ ጋር sole proprietor ውስጥ እንገባለን. And then select and continue. Do you or your business classify as any of the following? ስለዚህ እዚህ ጋር independent contractor or eligible self-employed individual ይሄኛው በደንብ ፊት ያደርጋል። Continue. 6-digit NAIC code እዚህ ጋር ገብተን ከምንሰራው ስራ ጋር ማች የሚያደርግ ነገር ማግኘት እንችላለን። ለጊዜው ግን እዚህ ጋር የታክሲ እንመርጣለን። and then continue. Is the applicant a franchise that's listed in SBA? No.
continue እንላለን። When did you start your business? ቢዝነሱን የጀመራችሁበትን ቀን ታስገባላችሁ። So January 2019, continue. In 2009, did you file Form W3 for yourself or your employees? ይሄኛው ሰራተኞች ካሉን ፋይል የምናደርገው ፎርም ነው። ለሰልፍ ኤምፕሎይድ ሰራተኛ ለሌለው ነው ማለት ይቻላል። In 2019, did you file a Form 1040 Schedule C? Yes እንላለን self employed ከሆን። Be sure this matches line 31 of your 2019 Form Schedule 1040 Schedule C. እዚህ ጋር Schedule C ያችን 1040 Schedule C line 31 ላይ ያለውን ፊገር እናስገባለን። 30 ለምሳሌ continue. የኦነሮቹ ወይ ደግሞ የሰራተኞቹ ፕሪንሲፓል ሬዚደንስ ዩኤስ ውስጥ ነው ወይ ይላል። continue. Yes. As the applicant received a severe economic injury, ከወሰዳችሁ ወስደናል ነው የሚባለው። ከዛ ምን ያክል ነው የወሰዳችሁት? let's say 5000 continue. ስለዚህ እዚህ ጋር መጣችሁ based on your information you can be eligible for a loan of 11250 ይለናል። ግን approve አልተደረገም። Let's complete your application so we can confirm that amount. Continue. Or here, please estimate what percentage of your loan will be spent in each of the following. እንግዲህ ቅድም እንዳልኳችሁ 60% ለፔሮል ነው፣ 40 ለተቀሩት ይሆናል ማለት ነው። Continue. Citizenship, US citizen. Continue. Your social security. Continue. Owner, job title. Owner. Continue. What's your business address? 04. Continue. What's your home address? The same. ሆነ እቺን ክሊክ ታደርጋላችሁ ያንኑ ይወስዳል ማለት ነው። ተለየ okay. Continue. Personal phone number. Continue. What percentage of your business you own? እንግዲህ ምን ያክል ፐርሰንቱን ቢዝነስ ኦን እንደምታረጉ እዚህ ጋር ከአንድ እስከ 100 እስከመት ይችላልላችሁ 100%. Is the applicant or any of the applicant presently suspended? No. As the applicant, any owner of the applicant or any business owned or controlled by any of them ever obtained a direct or guaranteed loan from SBA and delinquent? No. Is the applicant or any owner of the applicant an owner of any other business? No. Continue. Is the applicant or the owner a debtor in a bankruptcy? No. Is FISA part of a large corporate group? No. It depends እንግዲህ የራሱ ሰው ያንዳንዱ ሰው የራሱን ሁኔታ ጋር የሚሄደው መልስ ይሰጣል ማለት ነው። Is the applicant owning 20% or more of the equity of the applicant subject to an indictment, criminal? No. Initial, የራሳችሁን initial ታስቀምጣላችሁ። Felony, last 5 years? No. And then HH. እንግዲህ HH የኔ initial ነው። Continue. You, as an authorized representative of the business, certify in good faith to all
below by checking next to each of them. Okay. The applicant was in operation on February 15. Yes. Current economic uncertainty makes this loan request necessary. Yes. The funds will be used to retain workers. The applicant will provide to the lender documentation, all the required documentation. Yes. I understand the loan forgiveness will be provided for some of the documentation of documented payroll cost, covered mortgage. Yes. During the period beginning the February 15 and ending December 31st, 2020, the applicant has not and will not receive another PP loan. Okay. I further certify that information provided in this application is okay, accurate, and you will supply. I acknowledge. Then continue እንላለን። እንግዲህ እዚህ ጋር ሰመሪው እዚህ ጋር ያስቀምጥልናል። ቼክ አድርጋችሁ ትክክል ያልሆነውን ነገር ኤዲት ብላችሁ ኤዲት ማድረግ ትችላላችሁ ማለት ነው። ሁሉም ትክክል ከሆነ እዚች ጋር መጣችሁ እዚች ጋር የሚለው ነገር አለው። You certify to the best of your knowledge that the information provided here is complete and correct. Click here. So, እዚህ ጋር ያሉትን መረጃዎች በሙሉ እናነባቸዋለን ማለት ነው። I have read the statement included in this application. The applicant is eligible to receive the loan under the rules in effect at the time this application is submitted. የሚሉትና ሌሎችንም ነገሮች ወለደችንም ኢንፎርሜሽኖችን እዚህ ጋር የተጻፉትን ነገር ማንበብ አለብን። ማንበብ ብቻ ሳይሆን ተረድቻለሁ ብለን መስማማት አለብን። ያንን ክሊክ በማድረግ ከዛ በኋላ ሰብሚት አፕሊኬሽን የሚለው ይሆናል ማለት ነው። ኦኬ አሁን አፕሊኬሽኑን ሰብሚት አደረግን። የሚቀጥለው ምንድነው? ዶክመንቶችን እንድንልክ ይጠይቁናል ማለት ነው። ኦኬ የመጀመሪያው ስቴፕ answer new questions፣ ሁለተኛው submit requested document። ስለዚህ view requests የሚለውን እንመታለን፣ ክሊክ እናደርጋለን። ይሄ የመጀመሪያው ዶክመንት you can submit documentation such as prepared version of 2019 1040 Schedule C which shows income or loss from a business you operated or profession you practice as a sole proprietor. ስለዚህ ዴስክቶፕ ላይ ይሄንን ዶክመንት ሴቭ ማድረግ አለብን። ያንን ሴቭ ካደረግን ቀጥታ በሎኬት ፋይል በሚለው ዴስክቶፓችንን አክሰስ እናደርጋለን ማለት ነው። ስለዚህ እዚህ ጋር 1040 Schedule C ነው አፕሎድ አደረኩት። ሰብሚት ከዛ በኋላ ኔክስት። ሌላው በተጠየቅነው ጥያቄ ዶክመንት ገቨርንመንት ኢሹድ አይዲ ነው። ስለዚህ ያንንም ለማግኘት ከዴስክቶፕ ሎኬት ኦኬ ሰብሚት እንላለን። ኔክስት። ሌላው የሚቀጥለው ጥያቄ 2020 invoices bank statement or book of record to establish your business was operating effective February 15. ስለዚህ February 15 ያንን ስሞል ቢዝነስ ራን ሲያደርግ የነበረ ሰው ነው ወይ ደግሞ ድርጅት ነው ኳሊፋይ የሚያደርገው ብሎ ስላለ February 15 ቢዝነሱ ራን ያደረገ ስለመሆኑ የሚያሳይ ወደ ባንክ አካውንታችሁ የገባ ገንዘብ ካለ ባንክ ስቴትመንታችሁን አፕሎድ አድርጉ ወይ ደግሞ ፌብሩዋሪ ውስጥ ኢሹ ያደረጋችሁት ኢንቮይስ ካለ እንደ መረጃ ያንን ኢንቮይስ አፕሎድ እናደርጋለን ማለት ነው። ሎኬት ያንን መረጃ ሰብሚት እናደርጋለን። ኔክስት። ሌላው ኢድል ሎን ስቴት ምክንያቱም ቀደም ኢድል ሎን ወስጃለሁ ብዬ ስላልኩኝ ኢድል ሎን መውሰድን የሚያሳይ ዶክመንት ኦር ባንክ ስቴትመንት አፕሎድ ማድረግ አለብኝ። ኦኬ ሰብሚት ከዛ ኔክስት እንላለን።
የሚቀጥለው ደግሞ ፐርሰናል አድሬስ የሚያሳይ ፐርሰናል ኔም የሚያሳይ ዶክመንት ለምሳሌ ሶሻል ሴኩሪቲ ኦፍ ኮርስ እሱ አድራሻን አያሳይም ገቨርንመንት ኢሹድ አይዲ አድራሻን ያሳያል ፎን ቢል ሾዊንግ ፎን ነምበር ታይድ ቱ ፐርሰናል አድሬስ የሚሉትን ከዚሁ እነዚህን ሁለት መረጃዎችን ሊሰጠን የሚችል ዶክመንት ማለት ነው ሎኬት እናደርጋለን ሰብሚት እንላለን ኔክስት እንላለን የመጨረሻው እነዚህን መረጃዎች የያዘ ዶክመንት ቢዝነስ ኔም ቢዝነስ አድሬስ ታክስ አይዲ ቢዝነስ ፎን ነምበር የያዘ ዶክመንት ይፈልጋሉ ማለት ነው እንግዲህ ሰልፍ ኤምፕሎይድ ብዙ ጊዜ ቢዝነስ አድሬሳቸው መኖሪያ ቤታቸው ነው ኦር ሬዚደንሲያቸው ቢዝነስ አድሬሳቸው ስለሚጠቀሙት ያንኑን የቢዝነስ የፐርሰናል ሬዚደንሲያችንን እንደ ቢዝነስ አድሬሳችንን የምንጠቀም ከሆነ የፐርሰናል አድሬሳችንን የሚያሳይ ዶክመንት አፕላይ ሰብሚት ማድረግ እንችላለን ሊዝ ኦር ሬንታል አግሪመንት ሊሆን ይችላል phone bill showing phone number tied to business address ጋር tied የሆነ ከሌለን እንደ sole proprietors የራሳችንን አድራሻ የሚያሳይ ፎን ነምበራችንን የሚያሳይ አድራሻችንን የሚያሳይ የፎን ቢል አፕሎድ ማድረግ እንችላለን ወይ ደግሞ ሊዝ ቢዝነስ አድሬስ ካለን ግን እንደ ኦፊስ የተለያዩ ቢዝነስ አድሬሶች ካለን ግን ያንን የዛም ቢዝነስ ሊዝ ሊሆን ይችላል ማለት ነው ሎኬት ብለን አፕሎድ እናደርጋለን ጨረስን ማለት ነው የመጨረሻው ነገር ዳን የሚለው ነው ሁሉንም አጠናቀናል መጨረሻ ላይ እዚህ ጋር ብሩ የሚገባበትን ባንክ አካውንት እዚህ ጋር ክሬት ማድረግ እንችላለን create add bank account እንግዲህ ከነዚህ ባንኮች ባንካችንን መርጠን ባንክ አካውንታችንን እዚህ ጋር እንሞላለን ከዛ በኋላ እንጨርሳለን ማለት ነው እንግዲህ ይሄንን ይመስላል ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ